በሀገራችን ኢትዮጵያ ለዘመናት በህብረተሰቡ መካከል የሚፈጠሩ አለመግባባቶችን በአባቶችና በአገር ሽማግሌዎች ብይን የመስጠትና ችግር የመፍታት ሰፊ ባህል ያለን ህዝቦች ነን። አሁን ባለንበት ጊዜ ክልሎችና አጎራባች ወረዳዎች የውዝግብ መንስኤ ባሏቸው ጉዳይ ላይ ለመነጋገር እነሆ በኮምቦልቻ ከተማ ተሰባስበው ችግሮቻቸውን ለመፍታት መፍትሄ በማበጀት ላይ ይገኛሉ። የአማራ ተወላጅ በአፋር ብሔር ከተገደለ አፋር ላይ የተገኘውን ሁሉንም ይመጣል። ስለዚህ ይሄ አካሄድ በጣም አደገኛና የህዝቦችን ግንኙነት የሚያራርቅ አማራ ለብቻ ተጠቅሞ አፋር ለብቻ ተጠቅሞ ውጤት ያመጣል። ውጤት የምናመጣው ሁለታችንም በጋራ ተጠቃሚነት ላይ የተመሰረተ ስራ ስንሰራ ነው። ውሃን ካለ ግጦሽን ካለ በጋራ ብንጠቀምበት ውጤታማ እንሆናለን። ግን ደንበር ከልለን አንተ ከዚህ አትለፍ አንተ ከዚህ አትለፍ እንባባል ከሆነ ውጤታማ አንሆንም። ስለዚህ የጋራ ተጠቃሚነት የሚለው ማመቻቸት ነው። ስሜ አሊ አርባ ይባላል። የጭፍራ ወረዳ አስተዳዳሪ ነኝ። ያው እንዳጠቃላይ የጭፍራ ወረዳ ከአማራ ብሔራዊ ክልላዊ መንግስት ከሶስት ዞኖች ጋር ይዋሰናል። ከሰሜን ወሎ፣ ከደቡብ ወሎ፣ ከኦሮሞ ብሔረሰብ አስተዳደር ዞን ጋራ የሚዋሰን ነው። በኢኮኖሚ ማለት ነው። በተለይ በንግድ የተሳሰረ ማህበረሰብ ነው። በንግድ የተሳሰረ ማህበረሰብ መቼም ቢሆን አይጣላም። ከደም በላይ በንግድ ላይ የተሳሰረ ማህበረሰብ ይወዳጃል፣ ይተሳሰራል፣ ይከባበራል። ጥሩ የሆነ እንትን አለው ማለት ነው። አንገት ያለ ጭንቅላት አይቆምም፣ ጭንቅላት ያለ አንገት አይደገፍም ማለት ነው። ጎረቤት ማለት እንደዚህ ነው። ፋንታው ከበደ ይባላል። የወረባቦ ወረዳ ዋና አስተዳዳሪ ነው። የአፋር ክልልና የወረባቦ ወረዳ ማለት አንድ ቤት ውስጥ የሚኖር ማህበረሰብ ተደርጎ የሚወሰድ ነው። ትስስሩ በጋብቻ ስርዓትም ቢሆን ትስስሩ በጣም የጠበቀም ከመሆኑ ጋር በተያያዘ ተፈጠረው ችግር ላይ ሳይሆን ሌላ ተጨማሪ ችግር እንዳይኖር በእነሱም በኩል በእኛም በኩል ጥረት በማድረግ በመካከላችን የሚፈጠሩ ከሳር ከግጦሽ ከተለያዩ ከውሃ ጋር የሚኖሩና እንስሳት ከመውሰድ ከመመላለስ አካባቢ ላይ የሚኖሩ ችግሮችን በውይይት እንዲፈቱ በማድረግ ጋር በተያያዘ እኛም ደግሞ የሚፈጠረውን ችግር በጋራ በውይይት እየተነጋገር ችግሮችን ለመፍታት ጥረት አድርገናል።